መዳን በጌታ በኢየሱስ ክርስቶስ ነው። እንድንበት ዘንድ የሚገባን ከሰማይ በታች የተሰጠን ሌላ ስም የለም። ሕይወት ያለው በኢየሱስ ክርስቶስ ያመነ ሰው ነው። ሁሉ ነገር ያልፋል። የማያልፈው ኢየሱስ ክርስቶስ ነው። ዋስትና ልትገባ የምትችለው ለንብረት ነው። የሕይወት ዋስትና ግን ያስፈልጋል። የሕይወት ዋስትና ሆኖ የመጣው ጌታ ኢየሱስ ክርስቶስ ነው። ሁሉ ከሞት ማያሰጋው፣ ሁለተኛ ሞት ማያሰጋው በኢየሱስ ክርስቶስ ያመነ ነው። መዳን በጌታ በኢየሱስ ክርስቶስ ነው። ይህ አዲስ ቀን ነው። ዛሬ እግዚአብሔር ድምፁን እያሰማ ነው። ዛሬ እግዚአብሔር ድምፁን እያሰማችሁ ነው። ከተስማማችሁ የዘላለም ሕይወት ይሆንላችኋል። ካልተሰማማችሁ ደግሞ ገሃነመ እሳት ይጠብቃችኋል። ኢየሱስ ክርስቶስ ከገሃነመ እሳት ያድናል። ኢየሱስ ክርስቶስ ለዘላለም ሕይወት ይሰጣል። ዋስትና ሆኖ የመጣው ኢየሱስ ክርስቶስ ነው። ሁለተኛ ሞት ዋስትናችን ኢየሱስ ክርስቶስ ነው። መዳን በጌታ በኢየሱስ ክርስቶስ በማመን የሚገኝ የዘላለም ሕይወት ነው። ኢየሱስ ክርስቶስ ያለው የዘላለም ሕይወት አለው። መዳናችን ኢየሱስ ክርስቶስ ስላለን ነው። ኢየሱስ ክርስቶስ ኩራታችን ነው፣ ማስተማመኛችን ነው። እግዚአብሔር የላከው እውነተኛ አድርጎ ያጸደቀው ኢየሱስ ክርስቶስን ነው። ጌታ ኢየሱስ ይወዳቸዋል። ለዘላለም ሕይወት ሊሰጠን በመስቀል ላይ ተሰቅሎልናል። ኢየሱስ ክርስቶስ ያለው ሕይወት ያለው ነው። ሕይወት ያለው በጌታ በኢየሱስ ክርስቶስ ያመነ ነው። ጌታ ኢየሱስ ይወዳቸዋል። ከድንግል ማርያም ተወልዶ በድንግል ማርያም ተወልዶ ከእንጨት መስቀል ላይ ተሰቅሎ ስለኛ መከራ የተቀበለው ጌታ ኢየሱስ ክርስቶስ ነው። ሁለተኛ ዋስትና ያለው በኢየሱስ ክርስቶስ ነው። ለንብረታችን ዋስትና አለን። ለሕይወታችን ዋስትና የሆነው ኢየሱስ ነው። የተሰቀለበትን ሳይሆን የተሰቀለውን እንሰብካለን። ኢየሱስ ክርስቶስ ከዘላለም ሞት ያድናል። መዳን በኢየሱስ ክርስቶስ በማመን ነው። መዳናችን ኢየሱስ ክርስቶስ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ተብሎ ተጽፏል። ኢየሱስ ክርስቶስ ያለው ሕይወት አለው። ሕይወት ያለው በጌታ በኢየሱስ ክርስቶስ በማመን ነው። ለዘላለም ዕረፍት ያለን በኢየሱስ ክርስቶስ ስናምን ነው። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። በጌታ በኢየሱስ ክርስቶስ በተደረገ ቤዛነት ብቻ ይጸድቃሉ። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። የእግዚአብሔር ክብር የጎደለን በኢየሱስ ክርስቶስ በደሙ አጥቦ የእግዚአብሔር ልጆች እንድንሆን በመስቀል ላይ ደሙን ባፈሰሰው እንዲሁ እንጸድቃለን። በኢየሱስ ክርስቶስ ጻድቃን የሚባሉት በኢየሱስ ክርስቶስ ያመኑ ናቸው። ሐዋርያት ስለሱ ሰበኩ።